ውድ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ሰላምታው ሰላም እላችኋለሁ። ለሁላችሁም ሰላም፣ ጤና፣ ፍቅር፣ ትሕትና፣ ትዕግስት፣ ጽናት ከእናንተ ጋር ይሁን። እንዲሁም እግዚአብሔር ስም የተመሰገነ ይሁንልን። አትለይምና እናታችን ቅድስት ድንግል ማርያም አቁራሪተ መዓት ምዕራገ ጸሎት ደብተራ ፍጽምት የሆነች እመቤታችን ቅድስት ድንግል ማርያም ስሟ ከፍ ከፍ ያለና የገነነ ይሁንልን። ጻድቃን ሰማዕታት፣ ደናግል መነኮሳት እንዲሁም ሰማዕታት እግዚአብሔር ባከበራቸው መጠን ከፍ ከፍ ያሉና የተመሰገኑ ይሁንልን። እግዚአብሔር ቢፈቅድ አንድ መዝሙር እናያለን። ይህም እግዚአብሔር ፈዋሽ ይሰኛል። ብዙዎቻችን እናውቀዋለን። እስከ መጨረሻው ድረስ ተከታተሉኝ። አብረን ትርጉሙን አውቀን በተመስጦ እንድንዘምር ማለት ነው። እግዚአብሔር ፈዋሽ የስምህ ትርጉም፣ ፈታይ ማይፀን ሩፋኤል ግሩም። እኔ ባሪያውን ቢያጸናኝ ሙሉ መዝሙሩን እናያለን ማለት ነው። ሙሉ ስንኞቹን እናያለን ማለት ነው። እግዚአብሔር ፈዋሽ የስሙ ትርጉም እንግዲህ ከሰባቱ ሊቃነ መላእክት ማዕረጉ ሶስተኛ የሆነ ያለማቋረጥ ፈጣሪያቸውን ልዑል እግዚአብሔርን ከሚያመሰግኑ ቅዱሳን መላእክቶች አንዱ የሆነ የስሙ ትርጉም እግዚአብሔር ያድናል፣ እግዚአብሔር ይፈውሳል፣ እንዲሁም ደስ የሚያሰኝ የስሙ ትርጉም ቸር፣ መሐሪ፣ ቅን፣ የዋህ የሆነ ሩፋኤል። ከስሙ እንደምንረዳው ሩፋኤል ማለት የዕብራይስጥ ቋንቋ ነው። ሩፋ ማለት ፈውስ፣ መድኃኒት፣ ጤና ማለት ነው። ኤል ደግሞ ብዙ የመላእክት ስም ላይ ተጽፎ የሚገኝ ነው። ይህም እግዚአብሔር ማለት ነው። የእግዚአብሔር ስም ያመለክታል ማለት ነው። ሩፋኤል ማለት ደግሞ እግዚአብሔር ፈዋሽ ማለት ነው። አንድ ላይ ስናጣመረው ከአምላክ የተሰጠ ፈውስ ሩፋኤል። የስሙ ትርጉም እንግዲህ ይህን ይመስላል። ይህም ሩፋኤል በመጽሐፍ ቅዱስ ላይ ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ ብሎ በመጽሐፈ ጦቢት 12:15 ላይ እንደተናገረው ፈታይ ማይፀን ሩፋኤል ግሩም። ሩፋኤል ግሩም የሆነ መልአክ ነው። ግሩም ድንቅ የሆነ መልአክ ነው። ፈታይ ማይፀን ይላል። ማህፀን ከፋሽ ነው። ይህም ፈታይ ማይፀን ያሰኘው መጽሐፍ ቅዱስ ላይ ብዙ በምጥ የወለዱ እናቶች በሩፋኤል ተራዳይነት በምጣቸው ጊዜ ጭንቃቸውን አቃሎላቸዋል እና ማህፀን ከፋችም እርሱ ሩፋኤል ነው ማለት ነው። ፈታይ ማህፀን ማህፀንን ይፈታል፣ ማህፀንን ይከፍታል። ሩፋኤል እርሱም ፈታይ ማህፀን ወሰፍ አድል መወለድ መንፈሳዊ ወሐኪም ሰማያዊ አሰኝቶታል። ብዙ ግሩም የሆኑ ስሞች አሉት። እንዲሁም ግሩም መልአክ ነው ሩፋኤል ማለት ነው። ሩፋኤል ፈዋሴ ድውያን፣ ፈታይ
ማኅፀን፣ ሰዳዴ አጋንንት፣ አቃቤ ሆህት፣ መራሄ ፍኖት፣ መልአከ ከብካብ፣ ከሳቴ ዕውራን ይባላል። ግሩም የሆነ መልአክ ነው። ፈዋሴ ድውያን ስንል በሄኖክ 10:13 ላይ በበሽቶች ሁሉ ላይ በሰው ልጆችም ቁስል ላይ የተሾመ ቅዱስ ሩፋኤል ነው ይላል። እንዲሁም ሄኖክ 6:3 ላይ እንግዲህ በቁስሎች ሁሉ የተሾመው ሩፋኤል ነው ማለት ነው። ፈታይ ማኅፀን ሩፋኤል ግሩም ነው፣ ድንቅ ነው። ብዙ የሆነ ታሪክ አለው ማለት ነው። ብዙ ታምራት፣ ብዙ ነገሮችን ያደረገ መልአክ ነው። ለአንተ አለኝ ምስጋና ለመንገዴ መሪ ነህና። መንገድ መሪ ሩፋኤል መራዬ ፍኖት ያሰኘዋል። ቅዱስ ሩፋኤል የስንቶቻችንን መንገድ ያቃና የመራ መጽሐፍ ቅዱስም በመንገድህ ይጠብቅህ ዘንድ ወዳዘጋጀው ስፍራ ያገባህ ዘንድ እነሆ እኔ መላእክት በፊትህ እሰዳለሁ። ዘጸአት 23 ከቁጥር 20 ላይ እንደተጻፈው መላእክት ጠባቂ መሆናቸውን የሚያስረዳ መንገድ መሪ መሆናቸውን የሚያስረዳ ነው። ሩፋኤልም እንደዛው ማለት ነው። የምድርን ብቻ አይደለም መላእክት የሰማይንም መንገድ ያቀኑልናል፣ ያማልዱናል፣ ይለምኑልናል፣ እንዲሁም ይመሩናል ማለት ነው። በሰማይ በምድርም እንደዛው። ቅዱስ ሩፋኤልም በምድር ልክ እንደ ጦቢት ልጅ ጦቢያ ወደ ራጌስ ሀገር ሲሄድ ይመራው እንደነበረ እኛንም ምራን ልንል ይገባል። ሩፋኤል ማለት ነው። ያላወቃችሁ እወቁ። ሩፋኤል መንገድ መሪ ነው። ሩፋኤል መንገድ መሪ ነው። መራዬ ፍኖት ነው። በስጋም በነፍስም ይመራናል። ስለዚህ ለተመራላችሁ ሁሉ ለአንተ አለኝ ምስጋና ልንል ይገባል። ለመንገዴ መሪ ነህና እያልን ይህንን እያሰብን መሪ መሆኑን እያሰብን መንገድ ሲጠፋን አሳየን፣ እንዲሁም መንገድ መርቶን ሲጨርስም ልናመሰግነው ይገባል። ይህን ልናስብ ይገባል ማለት ነው። ለአንተ አለኝ ምስጋና ለመንገዴ መሪ ነህና ስንዘምር ይህን ልናስብ ይገባል። እግዚአብሔር ፈዋሽ የስምህ ትርጉም ፈታይ ማኅፀን ሩፋኤል ግሩም ለአንተ አለኝ ምስጋና ለመንገዴ መሪ ነህና። ይውረድ ከሰማይ የምህረት ጠል ሩፋኤል አሳደገኝ ልበል። ጠል ስንል ጠለ ከሚል ግስ የወጣ ሲሆን ልምላሜ ማለት ነው። ይህም ይውረድ ከሰማይ የምህረት ጠል የምህረት ልምላሜ ከሰማይ ይውረድ። በምህረቱ እኛ እንለመልምም ዘንድ ልክ እንደ ክረምት አበባ ማለት ነው። የምህረት ጠልን አውርዶ ልምላሜን አውርዶ ከእግዚአብሔር አስታርቆ ከአርያም ከሰማይ
አስታርቆን ሩፋኤል በተሰጠው ቃል ኪዳን ማለት ነው። እንዲሁም በምድር ደግሞ አሳዳጊያችን ነውና የስንቶቻችን ጭንቅ ያቃለለ ነውና ሩፋኤል ማለት ነው። ሩፋኤል አሳዳጊያችን ነው። ሩፋኤል ጠባቂያችን ነው። ከልጅነታችን ጀምሮ በማህፀን ውስጥ ተስዕሎተ መልክ የፊት ቅርጽ ማውጣት ከጀመርንበት ጊዜ ጀምሮ ሩፋኤል እኛን ይጠብቀናል፣ ይራዳናል እስክንወለድ ድረስ ማለት ነው። ጠባቂያችን ነው። አሳዳጊያችን ነው። ልናመሰግነው ልናወድሰው ይገባል። በተሰጠው ጸጋ በሰጠው ቃል ኪዳን አድኖናልና። ከልጅነቴ ያኖርከኝ በፍቅር ሩፋኤል ላንተ ልዘምር። ፍቅርን ያሳየን ሩፋኤል ዝማሬ ለእርሱ ይገባል ዘወትር። ልናመሰግነው ይገባል። በማህፀን የሚጠብቀን ሲጠብቀን የቆየ በፍቅር ከልጅነታችን ያኖረን እርሱ ያሳደገን ዝናውን እንናገር፣ ሩፋኤል እንመስክርለት። ሩፋኤል እያልን እንለምነው፣ እናመስግነው። ያማልደን ከእግዚአብሔር የሰማይ መንገድ ይሁነን፣ እንዲሁም የምድር ጠባቂ ይውረድ ከሰማይ የምህረት ጣል። ሩፋኤል አሳደገኝ ልበል ከልጅነቴ ያኖርከኝ በፍቅር ሩፋኤል ላንተ ልዘምር። እንዘምርለት ማለት ነው። ስንዘምር ይህን እያሰብን በተመስጦ መሆን አለበት ማለት ነው። ስንቀጥል የመብረቅ ጋሻ የእሳት ጦር ይዘህ ከንፋስ ይልቅ ትፈጥናለህ። መብረቃዊ ጋሻ እሳታዊ ጦር ብርሃንን ለብሶ ተጎናጽፎ ፍጥነቱ ከንፋስ ይልቅ የሚበልጥ በጠሩት ጊዜ በፍጥነት የሚደርስ ሩፋኤል በጠሩት ጊዜ በፍጥነት የሚደርስ አንድ ታሪክ አለ። በጳጉሜ 3 ላይ ታላቅ ክብረ በዓል ቅዱስ ሩፋኤልን የምናስብበት ለኢትዮጵያ ቤተክርስቲያን ውለታ የዋለላት ቅዱስ ሩፋኤል፣ ይህም ከአሳ አንበሪ ሕዝቡን እና ቤተክርስቲያኒቱን ያዳነበት ዕለት ነው። ጳጉሜ 3 ቤተክርስቲያኒቷን አድኗታል። ማዕበል በተናወጠ ጊዜ ሕዝቡ ሊያልቅ ሲል አሳ አንበሪው በእሳት ጦር ቤተክርስቲያኑ የተሰራው አሳ አንበሪው ላይ ነበርና አሳ አንበሪው ሰው በከበደው ጊዜ ብዙ ሰው በተሰበሰበበት ጊዜ ባህር ላይ ይናወጥ ጀመር። ጠሩት ሩፋኤልን። ሩፋኤል 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 አሉት። እርሱም የሚፈጥን ነውና የመብረቅ ጋሻ የእሳት ጦር ይዞ ብርሃንን ለብሶ ብርሃን ተጎናጽፎ መጣ። ገሰጸው አሳ አንበሪውን በበረዝ ዘንጉ በመስቀሉ እግዚአብሔር አዝዞሃልና ከቦታ ሳትናወጥ ጸጥ ብለህ ቁም አለው። እኛም ከዚህ በመማር
ጭንቃችን ጊዜ ሩፋኤል እንዲሁም ዝክሩን እያሰብን ሩፋኤል ስንለው ፈጥኖ ከንፋስ ይልቅ የመብረቅ ጋሻውን የእሳት ጦር ይዞ ይደርስልናል ማለት ነው። መርአዬ ፍኖት ናልኝ ወደኔ ጦቢት ነኝና ይብራልኝ ዓይኔ ከሳቴ እውራን ያሰኘዋል። የጦቢትን ዓይን አብርቷልና። እንዲሁም መርአዬ ፍኖት መንገድ መሪ ነው ሩፋኤል። ለኛ ደግሞ ለእውራን ምንም ዓይናችን ብሩህ ቢሆን ቢታየን የልቦናችን ዓይን ጠፍቷልና የልቦናችንን ዓይን አብራልን ልንል ይገባል ሩፋኤልን። እንዲመራን ስሙን ልንጠራ ወደኔና ልንል ይገባል። እንግዲህ ዓይነ ስውራንም የሚያበራው ሩፋኤል የጦቢትን ዓይን አብርቷል። እናም ቅዱስ ሩፋኤል በአዲስ ኪዳን በምልጃው ለሚያምኑት የእግዚአብሔርን ትእዛዝ ለሚፈጽሙት ስጋዊውን መንፈሳዊንም ዓይን ያበራል። ሩፋኤል እግዚአብሔርን ላከበረ እግዚአብሔርን ትእዛዝ ለጠበቀ አያሳፍረንም። ከኛ ችግር ሊሆን ይችላል እንጂ እምነት ጎድሎ ይሆናል እንጂ መጥቶ ያበራልናል የልቡናችንንም እንዲሁም የስጋዊ ዓይናችንን የጠፋውን ማለት ነው። ለምኑት እንግዲህ ሩፋኤል መልአክ ከሳቴ እውራን የጦቢትን ዓይን አብርቷልና የኛንም እንዲያበራ የእርሱ መልካም ፍቃድ ይሁን። ተሾምክ በኃይላት አለቃ ሆነህ ሰሚነህ ሩፋኤል ላለህ ሲወልዱ እናቶች እንዳይጨንቃቸው ማህፀን ከፋች ሆንካቸው። እግዚአብሔር የመካኒቱን ማህፀን ፈቶ የተባረከ ልጅ የመስጠት ጸጋ ለቅዱስ ሩፋኤል ተሰጥቶታል። ከጽንሰት እስከ ውልደት የሚራዳቸው የመካኖችን ማህፀን የሚፈታ እርሱ ቅዱስ ሩፋኤል ነው። ተሾምክ በመናብርት አለቃ ሆነህ ሰሚነህ ሩፋኤል ላለህ ከአስሩ ነገደ መላእክት በመናብርት መዝሙር ላይ በኃይላት ነው የሚለው፣ በመናብርት ነው። እነዚህም አለቃቸው ሩፋኤል ነው። መናብርት ላይ ያሉ መላእክቶች የመብረቅ ጋሻ ያዦች፣ የእሳት ጦር ያዥ ናቸው። በእግዚአብሔር ፊት የሚቆሙት በእንደዚህ መልኩ ነው። ሩፋኤል ላለው የሚሰማ ከአጋንንት የሚታደግ ሩፋኤል በአዛዜልና በአዝማዲዮስ ላይ የተሾመ በአዛዝኤል ሄኖክ 3:5 ላይ ዳግመኛም ሩፋኤልን አዛዝኤልን እጅ እግሩን አስረህ በጨለማ ጣለው ተብሎ ታዟል። በአዛዝኤል መልአክ ላይ ተሾሟል ማለት ነው። አዛዝኤል መልአክ አዛዝኤል ይህ አጋንንት በምድር ላይ ለሰዎች የጦር ጋሻ መስራት ብዙ ልማዶችን ያሳየ መጥፎ ልማዶችን ያሳየ መልአክ ነው፣ አጋንንት ነው። ይህ አጋንንት ታዲያ ታዟል፣ ወደ ጨለማ ጣለው ተብሎ በሄኖክ 2:18 ላይ ሩፋኤል በሱ ላይ ስልጣን ተሰጥቶታል ማለት ነው። እንዲሁም በአስማዲዮስ ጦቢት 3:8-17 ላይ
እንደተጻፈው ብዙውን ጊዜ የመጽሐፈ ጦቢት ስለ ሩፋኤል ብዙ ነገር ይናገራል። አዝማዲዮስ ጋኔን በሳራ በወለተ ራጉኤል በራጉኤል ልጅ ሳራ ላይ አድሮ ባሎቿን እየገደለ ሲያሰቃያት የነበረው ጋኔን አስጨንቆ አስጥቶላታል አስማዲዮስን። እንዲሁም በአጋንንት ላይ የተሾመ ነው ማለት ነው። ስለዚህ ሰዳዴ አጋንንት ያሰኘዋል፣ አስጥቶላታል። ስለዚህ ሰዳዴ አጋንንት ሩፋኤል አጋንንትን የሚያሳድድ ነው ማለት ነው። ሲወልዱ እናቶች እንዳይጨንቃቸው ማህፀን ከፋች ሆንካቸው። ማህፀን ከፋች ፈታይ ማህፀን አሰኝቶታል። ማህፀን ከፋች ነው። እናቶች ለምኑት። በማህፀን በጭንቃችሁ ጊዜ የሩፋኤልን ምስል ይዛችሁ ሁላችሁም ሩፋኤል ሆይ ስትሉት በመጣችሁ ጊዜ ምጣችሁን ያቀልላችኋል፣ ማህፀናችሁን ይከፍትላችኋል ማለት ነው። ሩፋኤል ብዙ ድንቅ ተአምራትን ገድል ያለው መልአክ ነው። ለብዙዎቻችን ብዙ ነገር ያደረገ ማለት ነው። እኔ ያንተ ልጅ ላንተ ልዘምር ስላየው ያንተ ልዩ ፍቅር በደረስኩበት የማትለይኝ ስላንተ ምለው ብዙ አለኝ ስላንተ ገና ብዙ አለኝ። ስንዘምር በተመስጦ መሆን አለበት ይሄንን ማለት ነው። ይህም መዝሙር ስለ ሩፋኤል እያሰብን ያደረገውን ታምራት እንዲሁም ለኛም ያንን ጸጋውን ይገልጥልን ዘንድ እኛ ልጆቹ ልንዘምርለት ልንመሰክርለት ይገባል። ፍቅሩን ያየ ያመስግነው፣ ወደ እግዚአብሔር ያቀረበው ያወድሰው። ፍቅሩን ያላየ ይለምነው፣ ቃል ኪዳኑን ያላየ ይለምነው፣ ፈጥኖ ይደርሳል ሩፋኤል መልአክ። እንዲሁም የልቦናችንን ዓይን ያበራልናል፣ መንገድ ይመራናል፣ ይታደገናል። ልክ የኢትዮጵያን ቤተክርስቲያን እንደታደጋት ማለት ነው። ወደ እግዚአብሔርም ያቀርበናል፣ በሰማይም መንገድ ያሳምርልናል፣ በደረስንበትም አይለየንም። ቅዱስ ሩፋኤል ስለርሱ ብዙ አለን። ስለ እርሱ በጣም ብዙ አለን። እርሱም ለኛ ብዙ አለው። እርሱም እንዲህ ይለናል፣ እግዚአብሔርን አመስግኑት፣ የእግዚአብሔርንም ሥራ ክብር ተናገሩ፣ ተአምራቱን ግለጡ፣ እርሱን ማመስገን ቸል አትበሉ። መንግሥትን ምስጢር ሊሰውሩት የእግዚአብሔርን ሥራ ሊገልጡት ይገባልና። መከራም እንዳገኛችሁ በጎ ሥራ ስሯት። ከጸሎት ከጾም ከመስዋዕት እና ከጽድቅ ጋር መልካም ነው። እርሱ እንግዲህ ለኛ ያስቀመጠልን ነው። እግዚአብሔርን አክብሩት፣ እግዚአብሔርን አመስግኑት፣ እግዚአብሔርን አወድሱት። እርሱን አስቀይመን መቼም ሩፋኤል ብንለው ይመጣልናል እንዴ? ስለዚህ ይህ በመጽሐፍ ቅዱስ መጽሐፈ ጦቢት 12:6 ምዕራፍ 12 ቁጥር 6 ላይ የምናገኘው ነው ማለት ነው። ለነ ጦቢያ የተናገረው ቃል ነው። እግዚአብሔርን አመስግኑት፣ እግዚአብሔርን አወድሱት። እንግዲህ ሩፋኤል ብዙ
ለብዙ ሰዎች ብዙ ነገር አድርጓል። እኛም ላልተደረገልን እንለምነው፣ እናመስግነው፣ እናወድሰው። ክብር አምልኮትና ውዳሴ ለአምላካችን ልናወድስ ይገባል። በእርሱ ይምረን ዘንድ የቅዱስ ሩፋኤል ተራዳይነት ሁላችንም ጋር ይድረስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እግዚአብሔር ፈዋሽ የስምህ ትርጉም